ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰበር ዜና ተሰምቷል። ዓለም አቀፍ ጉዳዮችን በተመለከተ በየሰዓታቱ ልዩነት በርከት ያሉ መረጃዎች እየወጡ ይገኛሉ። እነዚህንም አስመልክቶ የሚወጡትን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱን በከፍተኛ ሁኔታ እያባባሱት ይገኛሉ። የጦር መርከቦቻቸውን ወደ መካከለኛው ምስራቅ ባስጠጉ ማግስት አሁን ደግሞ የተለያዩ ጀቶችን እንዲሁም ታንኮችንና መሰል ከባድ የጦር መሳሪያዎችን ወደ መካከለኛው ምስራቅ በከፍተኛ ሁኔታ ከዛሬ ማለዳ ጀምሮ ማጓጓዝ መጀመራቸው ተነግሯል። ምሽቱንም ይህንን አስመልክቶ የተለያዩ መረጃዎች ማረጋገጫ እየተሰጡ ነው። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስም ትራምፕ በማንኛውም ሰዓት የአሜሪካን ሕዝብ ጥቅም ለማስከበር ውሳኔ ሊወስኑ ይችላሉ ሲሉ ለመገናኛ ብዙሃን ቀሪው ሰዓታት ምን ሊሆኑ እንደሚችሉ ፍንጭ የሰጡ ይመስላል። አያቶላ የቱ ጋር እንዳሉና የቱ ጋር እንደተደበቁ እናውቃለን ያሉት ትራምፕ በትዊተር ገጻቸው እያስተላለፉት ያለው መልእክት መላው ዓለምን እያወዛገበ ነው። ጉዳዩን አስመልክቶ የማስደምጣችሁ መረጃ ይኖራል። በሌላ በኩል የእስራኤልና የኢራን ጦርነት ከሚሳኤል መወራወር ባለፈ መልኩን ቀይሮ ወደ ሳይበር አታክም አድጓል። በሰማይ ላይ ሚሳኤል እየተወራወሩ የሚገኙት እስራኤልና ኢራን በሳይበሩ ዓለም ደግሞ ከፍተኛ መጠቃቃት እየተሰነዛዘሩ እንደሆነ ለማወቅ ተችሏል። በሌላ በኩል 21 የሙስሊምና የአረብ ሀገራት በጋራ አስቸኳይ መግለጫ አውጥተዋል በእስራኤል ላይ። ይህንንም በተመለከተ በዝርዝር የማስደምጣችሁ መረጃ ይኖራል። ዓለም አቀፉ ሁኔታ እጅግ አሳሳቢ ወደ ሆነ ሁኔታ እያመራ ይገኛል። አብረን ዝርዝሩን እንከታተለው። ሰበር ዜና። በየደቂቃዎቹ ብዙ እውነት እያስተናገደ የሚገኘው መካከለኛው ምስራቅ አሁንም በውጥረት ቀጠና ውስጥ ሆኖ ቀጥሏል። ኢራንና እስራኤል አሁንም ሚሳኤል መወራወራቸውን የቀጠሉ ሲሆን አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ዓለምን የሚያወዛግብ አስተያየታቸውን አሁንም መስጠት ቀጥለዋል። ከደቂቃዎች በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው እንዳሰፈሩት የኢራን መሪ አያቶላ አሊ ካሜኒ የት እንዳሉ እናውቃለን፣ የኢራንም የአየር ክልልን በቁጥጥራችን ስር አውለናል ብለዋል። ትራምፕ ሀገራቸው አሜሪካም በተለይም በዚህ ጦርነት በቀጥታ እንደማትሳተፍ በተደጋጋሚ ቢገልጹም በዚህ አስተያየታቸው ግን እኛ እያሉ መጠቀማቸው ብዙዎችን ግራ አጋብቷል። ትራምፕ በጽሁፋቸው የኢራኑ ከፍተኛ መንፈሳዊ መሪ አያቶላ አሊ ካሜኒ የት እንደተደበቀ በትክክል እናውቃለን፣ እሱ ቀላል ኢላማችን ነው፣ ነገር ግን ባለበት ደህንነቱ